ለየት ለማለት ማለት ነው። እሱን ለማጥፋት ነው። ቤተክርስቲያን አንዱ አንዱን አይቶ እንዳያዝን፣ አንዱ የአንዱን አለባበስ አይቶ እንዳይሰናከል፣ አንዱ የአንዱን ሰውነት እንዳይመለከት፣ ሁሉም እንደ መላእክት ማለት ነው እንደ አንድ ልብ አስበው እንደ አንድ ቃል ተናግረው እግዚአብሔር እንዳመሰገኑት እንደ መላእክቱ እንደ ሐዋርያት የመሆን ምሳሌ ነው። ቀድማ ቤተክርስቲያን ይህን ስራ ሰርታለች። ትምህርት ቤት ብቻ አይደለም፣ ለቅሶ ቤትም እንደዚሁ። የሰርግ ልብስ ተለብሶ ለቅሶ ቤት አይኬድም። የለቅሶ ቤት ልብስ ራሱን የቻለው ነው። እናቶቻችን የለቅሶ ቤት ልብስ ሳይዙ ድንገት መንገድ ላይ ድንኳን ቢያዩ መግባት ካስፈለጋቸው እንኳን ወደ ገበያ ሲሄዱ የለበሱትን ነጠላ ወደ ድንኳኑ ለመግባት ነጠላውን ይዘቀዝቁታል። የለቅሶ ቤት ያደርጉታል። ነጠላው ከማሰብ የተነሳ የገበያ ነጠላ የለበሱት አንድ ነጠላ፣ ገበያ ሲለብሱት ራሱን የቻለ አለባበስ ነው። ቤተክርስቲያን ሲለብሱት ራሱን የቻለ አለባበስ ነው። ለቅሶ ቤት ሲለብሱትም ነጠላው ራሱን የቻለ አለባበስ ነው። ነጠላውን ይዘቀዝቁታል። የለቅሶ ቤት አለባበስ አለ፣ የሰርግ ቤት አለባበስም አለ። ምን ነው በኔ ሰርግ እንዳይባል እንደው ባይኖረው እንኳን ቢኖረው ገዝቶ ባይኖረው ተከራይቶ የሚከፍለው ቢያጣ የሚከራየው ደግሞ ቢያጣ ያለውን አጥቦ ሰርግ ቤት እኮ የልብስ አይነት ነው የምናየው። እንደውም አንዳንድ ሰዎች ሲጠሩ አልሄድም ይላሉ። ለምን? ምን ለብሼ ነው የምሄደው? አረ ባልና ሚስቶች የሚጣሉት በዚህ ነው ይባላል። አንቺ ለምንድን ነው እኔ በተጠራሁበት ቦታ ማትገኙ? በኔ ታፍሪያለሽ ይላል ማለት። ሰርግ ስጠራ አትሄጂም፣ የሆነ ዝግጅት ሲኖር አትሄጂም እና ምን ለብሼ ልሂድልህ ትለዋለች። አላት እኮ ልብስ፣ ግን በዛ ምክንያት ማስገዛት ትፈልጋለች ሰው። ይኸው ለሰርግ ቤት ይጨነቃሉ ሰዎች። ጥሩ ነው። መጽሐፉ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 22 ቁጥር 10 ላይ መንግሥተ ሰማያትን ለልጁ ሰርግ ባደረገ ንጉሥ መስሎ ሲያስተምር አምላካችን እነዚያ ወደ ሰርግ ቤት እንዲመጡ የተጠሩ ሰዎች በቀሩ ጊዜ ታሪኩን ስለምታውቁት ነው። ሂድና ሰርጉ ተዘጋጅቷል፣ እድምተኞችን ጥራ ነው እና እድምተኞቹ እንዲጠሩ ጠሪዎቹ ሲሄዱ እድምተኞቹ ምክንያት እያመካኙ ቀሩ። አንዱ አዲስ መሬት ገዝቻለሁ ላየው ይሄዳለሁ፣ ግን እንደመጣው እንዲቆጥርልኝ ጌታዬን ይቅርታ ጠይቅልኝ አለ። መሬት ገዝቻለሁ አለ። ስለዚህ አሁን ሰርግ ቤት መሄድ አይመቸኝም፣ መሬቱን ለማየት ሄዳለሁ አለ። የሚገርም ነው። አንዱ አዲስ ሚስት አግብቻለሁ፣ ስለዚህ እሷን ትቼ መሄድ አልችልም እና እንደመጣው ይቁጠርልኝ አለ። አንዱ 5 ጥማድ በሬዎች ገዝቻለሁ አለ። 10 በሬ ማለት ነው። እነሱን ልፈትናቸው ይሄዳለሁ አለ እና ሰርግ ቤት አልመጣም አለ። ሶስቱም በያዙት ነገር ነው የተሰናከሉት። አልመጣም ያሉት በያዙት ነገር ነው። ይኸው መሬት ልገዛ ነው፣ ሌላ ገዢ ሳይቀድመኝ መሬቱን መግዛት ስላለብኝ መምጣት አልችልም ቢል ኖሮ ይያዝለት ነበር። ሽማግሌ ልልክ ነው፣ ላጭ ነው፣ ቀጠሮ ዛሬ ነው፣ አላገባውም፣ ይህን ቀጠሮ ካፈረስኩኝ ሚስቴን አላገኛትም፣ ስለዚህ ይቅርታ ቢል አይያዝለትም። መሬት ልገዛ ነው፣ በሬ ልገዛ ነው አላለም፣ ገዝቻለሁ። መሬት ልገዛ ነው አላለም፣ ገዝቻለሁ። በያዙት ነገር ነው የሚፈተኑት። ልጅ ወልደው በልጆቻቸው ምክንያት ከቤተክርስቲያን የሚቀሩ ሰዎች አሉ። ልጅ ሳይወልዱ ይመጡ ነበር፣ ልጅ ሲሰጣቸው ይጠፋሉ። ሀብት ሳይኖራቸው ይመጡ ነበር፣ ሀብት ሲሰጣቸው ይጠፋሉ። ስልጣን ሳይኖራቸው ይመጡ ነበር፣ ባለስልጣን ሲሆኑ ይጠፋሉ። ባላቸው ነገር የሚፈተኑ ሰዎች አሉ። በተሰጣቸው ነገር ፈጣሪ እባክህ ውዬ የምገባበት እንጀራ ይሉታል። እግዚአብሔር ያስቀድሳሉ፣ ይጾማሉ። አንዳንዱ ቅዳሴ ላይ 9 ሰዓት ወደ ቤቱ ሲሄድ እነሱ አይሄዱ። እንደው ተክለ ሃይማኖት የኔን ጉዳይ እንዴት አደረጉልኝ? ከምሽቱ 1 ሰዓት ይሄዳሉ። ጥሩ ነው፣ ደጅ ይጠናሉ። ከዛ ስራ ያገኛሉ። ስራ ሲያገኙ በርቀት አንገታቸውን ወዝወዝ አድርገው ተሰልሞ ያልፋሉ። ምን ነው ጠፋ ሲሉት አሁንማ ቢዚ ሆኜ ይላል። እንዴት ልምጣ? ስራው እኮ ምንም ረፍት ዋፋት አይሰጥም። እና ምን እያሉት ነው? እግዚአብሔር ይሄንን ስራ ውሰደው፣ ከቤት ያስቀረኝ ስራው ነው፣ ለምን ትሰጠኛለህ እንደማለት ነው። ጊዜ መድቦ መምጣት ያስፈልጋል። እንደዛ ሙሉ ቀን ባይሆንም ግን ከእግዚአብሔር ቤት እንዴት ይራቃል? እንዴት ሰው ለማመስገን አይመጣም? እና አንመጣም አሉት። ተዋቸው አለው። እናንተ አንብቡት የማቴዎስ ወንጌል ምዕራፍ 22። አሁን ወደ መንገድ ውጣ አለ። ዝም ብለው ወደ መንገድ መተላለፊያ ውጣ። ድግሱ ተዘጋጅቷል።
ሰርገኞች መምጣት አለባቸው። እድምተኞች ባዶ አዳራሽ መሆን የለበትም። የተዘጋጀው ምግብ መበላሸት የለበትም። ሰርጉ ተደግሷል። የተጠሩት አልመጣም ካሉ ወደ መንገድ መተላለፊያ ውጣና ያገኘውን ሰው ኑ ሰርግ ብሉ ብለህ ጥራ። ሄደ፣ ጠራ፣ አዳራሹን ሞላ። የተጠሩት ሌሎች፣ ያልተጠሩት አዳራሹን ሞሉት። ይሄ የእኛን ህይወት ይመስላል። በነገራችን ብዙዎች የቤተክርስቲያን ፍቅር በልባቸው እየነደደ ግን ቤተክርስቲያን የሚሳለሙበት ቦታ ያጡ ሰዎች አሉ። ካህን የማያዩ ሰዎች አሉ። የእግዚአብሔር ቤት የሚናፍቃቸው በዩቲዩብ በሶሻል ሚዲያ ቆመው የሚያስቀድሱ ሰዎች አሉ። እነዚህ ቤቱን እየናፈቁ ያልመጡ ለቤቱ ብቁ ሆነው ግን ቤተክርስቲያን ያላገኙ በየጫካው ተፈናቅለው ቤት ንብረታቸውን አጥተው በየቦታው የተበታተኑ ሰዎች አሉ። በጫካ ውስጥ ተክለ ሃይማኖትን የሚማጸኑ አሉ። በቃ ወደ መንገድ መተላለፊያ በንጽህናችን አይደለም፣ በቅድስናችን አይደለም፣ በስራችን አይደለም፣ ስለፈለግን አይደለም፣ ጊዜ ሰጥተን ተጨንቀን ቤተክርስቲያን መሄድ አለብኝ ብለን ፕሮግራም ሆነን አይደለም። ዝም ብሎ ወጥቶ ነው ያገኘን አምላካችን። በመንገድ መተላለፊያ መጣን። አዳራሹ ሞላ። ጌታዬ አዳራሹ ሞልቷል፣ ናምና ሰርገኞቹ ነይ አለው። ሰርጉን ያዘጋጅ ወደ አዳራሹ መጣ። ምንድነው የሚለው መጽሐፉ? እነዚያ ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡ የተቀመጡትን ለማየት ገባ ይላል። ሰርገኛው ማለት ነው። የተቀመጡትን አዳራሹን የሞሉትን ከመንገድ የጠራቸው ሰዎች ለማየት ገባ። ክርስቶስ ነው። የሰርግ ቤት የተባለችው ቤተክርስቲያን ነች። ድግሱ ቅዱስ ሥጋውና ክቡር ደሙ ነው። አየው አዳራሹ። ከመካከል አንድ ሰው ተመለከተ። ምን አይነት ሰው? የሰርግ ልብስ ያለበሰ ሰው አየ ይላል። ምን ያለበሰ? የሰርግ ቤት ሳይለብስ ሰርግ ቤት የተገኘ ሰው። በጣም ይገርም። ቅዳሴ ላይ እንዴት ነው አለባበሳችን? ሌሎቹ የእኛን ነጠላ አይለብሱም፣ እኛ ግን የነሱ ልብስ ለብሰን እንመጣ። በቁምጣ መተን እኮ የቅዳሴ ጠበል እንጠጣለን። እንደ በግ ነጋዴ በካቦርት እናስቀድሳለን። ጋቢና ነጠላ አንለብስም። ምንም አይመስለንም። ምንም የሰርግ ቤት ውስጥ የሰርግ ልብስ ሳንለብስ እኔ ምናምን ብቻ ነው ነገራችሁ። ምስጢር ውስጥ አልሄድም። ሰርግ ቤት ውስጥ አንድ ሰው በቁምጣና በታኬታ ቢገኝ ሙሽራው አጠገብ ቆሞ ፎቶ ቢነሳ አይገርማችሁ? ሰርግ ቤት መንገድ ላይ አግኝቶት ይሆን? እሺ ተጣርቶ ካርድ ይዞ ወጥቶ ሰው በሚሰራበት በፋብሪካ ቱታው ቢመጣ ሰርግ ቤት ካርድ ይዞ አንሱ ቀለም እየቀባ ቀለም በሚቀባበት ልብሱ ሰርግ ቤት ቢገኝ ይሳደሱ እንዴት ይሆናል? ሰርግ ቤት እኮ ነው። ለምድራዊ ሰርግ እየተጨነቅን የሰርግ ልብስ ያለበሰ አንድ ሰው አየ። እንዲህ አለው ንጉሡ፣ ወዳጄ ሆይ አለ። የሚገርም ነው። ጠርቶታል። ጠርቶ ማመናጨቅ የለም። ልክ እግዚአብሔር አሁን እንደሚነግረን ማለት ነው። ወዳጄ ሆይ በወዳጅነቱ ነው የጠራው። የሰርግ ልብስ ሳትለብስ ለምንድን ነው የተገኘኸው? የሰርግ ልብስ ሳትለብስ እንዴት ወደዚህ መጣ አለው። ተጠያቂው ዝም አለ። ምንም መልስ አልመለሰም። ለምን ዝም አለ ይላሉ ሊቃውንት። የለኝም ቢለው ያለህን ለምን ከውሃን አስነካው ቢለው መሸሽ አይቻልም። ያለህን እንኳን ለምን በአግባቡ አልለበስከው? የለኝም እንዳይ በውሃ ለምን አላለቀለከው ቢለዋል። ስለዚህ ዝም አለ። ስራውን ስለሚያውቅ ማለት ነው። ስለ ሰርጉ አላሰበም። እሱ ምንም አላሰበም። ዝም ብሎ ነው የመጣው። በዚያን ጊዜ ንጉሡ አገልጋዮቹን ጠራና እጁንና እግሩን አስራችሁ ወደ ውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፏጨት ይሆናል አለ። እጁንና እግሩን አስራችሁ ወደ ጨለማ ጣሉት አለ። እግዚአብሔር ከዚህ ይሰውራል። ይገርም።
ሌሎች በርካታ ቦታዎች አሉ። ከሰርግ ቤት ውጪ መስሪያ ቤት ከረባት እንዲያስሩ የሚገደዱ ሰራተኞች አሉ። ከረባት አስረው እንዲሰሩ፣ ነጭ ሸሚዝ እንዲያደርጉ፣ የተየበ ኮሌታውና እጀታው የቆሸሸ ሸሚዝ እንዳይለብሱ ከመጨነቃቸው የተነሳ ቢሮ ሲገቡ የሚለብሱት ሸሚዝ አለ፣ የሚያስሩት ከረባት አለ። ሲገቡ ሲወጡ አንጠልጥሎት ይወጣሉ። እሱን 10 የሚያጥብ የለም። የመስሪያ ቤቱ ሕግ ነው። ከረባት አስራ ነው። ሙቀት ነው ምናምን ማለታችን ወይ ቤተ ክርስቲያን። እሺ ያኛው እንጀራችን ነው፣ ደግሞ ስለሚከፈል ነው። እዚህስ የነፍስ ዋጋ አናገኝም? በቀኝ መቆም አይናፍቀንም? የእግዚአብሔር መንግስት መውረስ አንፈልግም? እግዚአብሔርን ማክበር ምንድነው ዳገት የሆነብን? ለምን አንጨነቅም? ቤተክርስቲያን ከመምጣታችን በፊት ይሄን ለብሼ እንዴት ሄዳለሁ ለምን አንልም? እግዚአብሔርን ቸርነቱን እያሰብን ስለምንንቀው ነው። ኳስ ሜዳ ሰዎች ሲሄዱ ቢያንስ 3 ነገር ያደርጋሉ። የሚደግፉትን ቡድን ያውቃሉ። የሚደግፉትን ቡድን ማሊያ ይለብሳሉ። የሚደግፉትን ቡድን በዜማ በተለያየ መልኩ ይጮሃሉ፣ ይደግፉታል። አለባበሳቸው ይለያል፣ አነጋገራቸው ይለያል። ስርዓት አለ። ማንን እንደሚደግፉ ለምን እንደሚደግፉ ያውቁታል። ቤተክርስቲያን ሲመጣ ሰው ማለት ቅድም እኮ አሁን ልንማር የመጣችሁት አላችሁ፣ ግን ማስታወሻ ያዛችሁ ዝም ብሎ ወካ አድርጎ እንደመምጣት ምንድነው እንማረው? ማነው የሚያስተምረው? ምንድነው የሚናገረው? በቃ እንገባለን እንወጣለን። የስታዲየም ሰዎች ግን እንደዚህ አይደሉም። ገብተው አይወጡ። ውጤቱን ያውቁታል። ማን ምን ቢያደርግ፣ ማን ስንት ቢያገባ፣ ስንተኛ እንደሚወጣ ያውቃሉ። እኛ ምን ወይ እግዚአብሔር ቸርነት እንዲገርም ነው። አሁን ይሄ ትውልድ እኮ ነው በአንድ ጥቅስ ሲክድ 10 ዓመት ዝም ብዬ ስመላለስ ጌታን ሳላገኘው አሁን አገኘሁት ይላል። 10 ዓመት እንደ ከብት እየገባ እየወጣ ነበር። አላወቀውም ክርስቶስን። ደግሞ ሲተቻት ቤተክርስቲያን ሲሰድባት ምንም ሳያውቃት እኮ ነው፣ ምንም ሳይረዳት የወንድና የሴት መግቢያ እንኳን ሳያውቅ አሁን የበራልኝ ነው። ለምን እንደሚመጣ ሳያውቅ አይቆጫችሁ? በእውነት አትናደዱ? ቤተክርስቲያንን ባለመረዳታችሁ ባለማወቃችሁ። ለምንድን ነው የማታውቁት? ነፍጋችሁ ነው? ቤተክርስቲያን ከልክላችሁ ነው? በጭራሽ ዳተኞች ስለሆነ ነው። እንተቻታለን። አሁን ሁሉም ጋዜጠኛ ሆኗል። ሁሉም ዩቲዩበር ነው። ሁሉም ብሎገር ነው። ሁሉም ይለቅፋታል ቤተክርስቲያንን። ሁሉም አቅልሻለሁ ይላል። ሁሉም ጳጳሳቱን ይዘረጥጣል። ሁሉም ይሳደባል። ያሳዝናል። አንድ ቀን ንስሐ ገብቶ አያውቅም። የቀማውን አይመልስም፣ የበደለውን አይክስም፣ ቅዱስ ሥጋውን ክቡር ደሙን ተቀብሎ አያውቅም። ዝም ብሎ አየር ላይ ይሄ ነው እድሜ መቁጠር። ይሄ ሁሉ ግን ጥንቃቄ የሚደረገው ለሥጋው አለ ነው። ለቤተ ክርስቲያንስ ለዛሬ 2 ነገሮችን እናገራለሁ። አንደኛ ወደ ቤተ ክርስቲያን የምንሄድባቸው ጊዜያቶች አሉ። ጥንቃቄዎቹም እንደ ጊዜያቶቹ ስለሚለዩ ሁል ጊዜ ነጠላ ለብሰን ቤተ ክርስቲያን ላንመጣ እንችላለን። ሁል ጊዜ ደግሞ ነጠላ ሳንለብስ ቤተ ክርስቲያን ላንመጣ እንችላለን። ሁል ጊዜ ለመማር ላንመጣ እንችላለን። ሁሌ ለማስቀደስ ላንመጣ እንችላለን። አመጣጦቹ ይለያያሉ። እኔ ያወጧቸው አመጣጦች የተለዩ 5 ናቸው። ለ5 ነገር ልንመጣ እንችላለን። በእኔ ነው። እናንተ ልዘረዝሯቸው ይችላላችሁ። ለምሳሌ ለመጀመሪያ ለማስቀደስ፣ ለመቁረብ፣ ዓመታዊ በዓላትን ለማክበር እና ለግል ጸሎት እንመጣለን ቤተክርስቲያን። ለምንድን ነው የሚሄደው ብለን መጀመሪያ መጠየቅ አለብን። አንድ ሰው ለማስቀደስ ይሄዳለሁ ካለ ለቅዳሴ የሚደረጉ ዝግጅቶች አሉ። በኋላ ነገራቸዋለሁ። ለመማር ነው የሚሄደው ካለ ለመማር የሚደረጉ ዝግጅቶች አሉ። ለመሳለም ነው ካለ ለመሳለም የሚደረጉ ዝግጅቶች አሉ። የቱ ጋር እንደሚቆም ምን እንደሚል እንዴት እንደሚሳለም ማወቅ አለበት። ራሱን የቻለ ዝግጅቶች አሉት። ስለዚህ አንድ ሰው ለማስቀደስ ይሄዳል፣ ለመቁረብ፣ ዓመታዊ በዓላትን ለማክበር፣ ለግል ጸሎት ሊሄድ ይችላል። ሁለተኛ ለመሳለም ከደጅ እጅ ነስቶ ሊሄድ ስለሚችል እጅ ለመንሳት ግቢ ውስጥም ከቅዳሴ ውጪ ማለት ከቤተ መቅደሱ ውጪ ለመሳለም
ከግቢ ውጪ ለመሳለም እጅ ለመንሳት ሊመጣ ይችላል። ሶስተኛ ለመንፈሳዊ ጉባኤያት ለመማር ልክ እንዳሁኑ ከቢሮ ወጥቶ ከትምህርት ቤት ወጥቶ ተማሪዎች በትምህርት ቤት ዩኒፎርማቸው ሊመጡ ይችላሉ። የባንክ ሰራተኞች ከረባት እንዳሰሩ ሊመጡ ይችላሉ። አትነቅፋቸውም። ቤተክርስቲያን ለመማር ነው የሚመጡት። ሴቶችም ከቢሮ ወጥተው ሊመጡ ይችላሉ። በለበሱት ልብስ አትነቅፋቸውም። ቤተክርስቲያን በር ላይ ቆመ አትገቡም አትል። ለመማር ነው፣ ለጉባኤ ነው የመጡት። በጉባኤ ፎርም ማስታወሻቸውን ይዘው አንዳንዶቹ የበረቱት በቦርሳቸው ነጠላቸውን ይዘው በር ላይ ነጠላቸውን አውጥተው ለብሰው የሚገቡዋል። በኋላ ጉባኤ ሄዳለሁ ብለው ሲያስቡ ተጠንቅቀው ማለት ነው። አይ እኔ የቢሮ ልብስን የለበስኩትና ማታ ጉባኤ አልሄድም ማለት ግን አይችልም። ምክንያት አይሆንም። እሱ መጥቶ መማር ይችላል። ስለዚህ ለመንፈሳዊ ጉባኤ ለመማር፣ ለመዘመር፣ ለምህላ ይመጣል ቤተክርስቲያን። አራተኛ ለአገልግሎት ይመጣል። ለአገልግሎት በዝማሬ ሊሆን ይችላል፣ በሰንበት ትምህርት ቤት፣ በማህበራት፣ በሰበካ ጉባኤ፣ በጽዋ ማህበር፣ በተለያየ መልኩ ቤተክርስቲያን ልንመጣ እንችላለን። እሱ ብቻ አይደለም። አምስተኛ ወደ ቤተክርስቲያን የምንመጣባቸው ምክንያቶች አንዱ ለቀብር፣ ሰው ለመቅበር ልንመጣ እንችላለን። ሰው ለመቅበር ስንመጣ መመዘኛዎች ለጸሎት እንደምንመጣው ለቅዳሴ እንደምንመጣው መመዘኛዎች ላይኖሩ ይችላሉ። ግን አረማመድ፣ አነጋገር፣ የቱ ጋር መቆም እንዳለብን ምን ማለት እንዳለብን ግን ማወቅ አለብን። ለቀብር ይመጡና አንዳንድ ሰዎች እንደው ወሬ አውርተው ነው የሚሄዱት። አይሳለሙም፣ በቅጡ እንኳን አይሳለሙም። አስከሬኑ መጣ ብለው ነው የሚጠይቁት። አልመጣም ካሏቸው ወሬያቸውን ይጀምራሉ። ተረጋግተው ጸሎት አድርገው አይጠብቁትም። ከተቀበረም ቀብረው ነው የሚሄዱት። በዛ አጋጣሚ እንኳን እጅ አይነሱትም። እግዚአብሔርን ማለት መጥተው ጸሎት አያደርጉ። ሁለተኛው እና የመጨረሻው ወደ ቤተክርስቲያን ለመሄድ የምናደርገው ጥንቃቄ ምንድን ነው? እሱ ነው ዋናው ነጥብ። ምንድን ነው የምናደርገው? ለባልና ለሚስት አስቀድሶ ለመቁረብ ባሰቡ ጊዜ ስርዓተ ቤተክርስቲያን ባልና ሚስት በሕግ ተጋብተው የሚኖሩ አስቀድሰው ለመቁረብ ባሰቡ ጊዜ ከቁርባን በፊት 3 ቀን አብረው በተራክቦ አብረው አይተኙ ወይም በግብር አይተዋወቁ። 3 ቀን ይጠብቃሉ። ስጋው ደግሞ ከመቀበላቸው በፊት 3 ቀን፣ ስጋው ደግሞ ከተቀበሉ በኋላ ደግሞ 2 ቀን ይከለከላሉ። ለስጋው ደግሞ ክብር ማለት ነው። መኝታው ንጹህ፣ ጋብቻ ክቡር መሆኑ ቢታወቅ ለስጋው ደግሞ ክብር ግን 3 ቀን ስጋው ደግሞ ከመቀበላቸው በፊት 2 ቀን ስጋው ደግሞ ከተቀበሉ በኋላ ይከለከላሉ። ኦሪት ዘጸአት ምዕራፍ 19 ቁጥር 15 ላይ ሕዝቡንም ለ3 ቀን ተዘጋጁ፣ ወደ ሴቶቻቸው አትቅረቡ አለ ይላል። እግዚአብሔር ለሙሴ የነገረው በሲና ተራራ ሊገለጥለት ሲያስብ ከመገለጡ በፊት 3 ቀን ልብሶቻቸውን ሰውነታቸውን እንዲያነጹና ሚስቶቻቸውን እንዳያገኙ ነግሯቸዋል። ያ በጸጋ እግዚአብሔር ሲገለጥላቸው ለማየት። ይሄኛው ግን ቅዱስ ሥጋውን ክቡር ደሙን በሚዳሰስ በሚጨበጥ ለመቀበል። ስለዚህ ያ እንደዛ ከሆነ ይሄ ደግሞ የተለየ ክብር አለው ማለት ነው። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 24 ላይ ዘካርያስ ካህኑ ማለት ነው በተራው ጊዜ ዕጣን የማጠን ተራ በዓመት ስለሚኖርበት ያንን ሲፈጽም ከመፈጸሙ በፊት ከመፈጸሙ በኋላ የሚያደርገው ስርዓት እንደነበረ መጽሐፍ ቅዱስ ላይ ተጽፏል። ከ2 ቀን በኋላ ኤልሳቤጥ ጸነሰች ይላል። ተራውን አገልግሎቱን ፈጽሞ ከ2 ቀን በኋላ ከባለቤቱ ጋር ግንኙነት እንዳደረገና ቅዱስ ዮሐንስ እንደተጸነሰ ይነግረናል። ይሄ ዘካርያስ ስለ ክብረ ዕጣን ነው 2 ቀን ኑሮ ከባለቤቱ ጋር በተራክቦ የተዋወቀው። ዛሬ ሕጋውያን ስለ ቅዱስ ሥጋውና ስለ ክቡር ደሙ ሲሉ ሥጋው ደግሞ ከተቀበሉ በኋላ 2 ቀን በተራክቦ እንዳይተዋወቁ የቤተክርስቲያናችን ስርዓት ያዛል። ስርዓተ ቤተክርስቲያን የሚል መጽሐፍ አለ። የሊቀ ካህናት ክንፈ አልታየ መጽሐፍ ማለት ነው። ምናልባት ካገኛችሁት እሱ ላይ በዝርዝር ያስቀምጠዋል። የፍትሐ ነገሥቱን ነው ባጭሩ እያመጣ ያስቀምጠው።
ሴቶች ወደ ቤተክርስቲያን ከመሄዳቸው በፊት በልማዳ አንስት በወር አበባ ጊዜ ማለት ነው 7 ቀን አይገኙም፣ ይከለከላሉ። 7 ቀን አይገቡም። ሁለተኛ ግቢ አንደኛ ግቢ የሚባል ነገር የለም። ምክንያቱም 7 ቀን በተከታታይ ደም የሚፈስባቸው ቀን ስለሆነ 7ቱ ማለት ነው። 7ቱ ከተፈጸመ በኋላ ግን ታጥበው ወደ ቤተክርስቲያን መግባት ይችላሉ። 7 ቀን ወንድ ከወለዱ 40 ቀን ወደ ቤተክርስቲያን አይገቡ። ሴት ከወለዱ ደግሞ 80 ቀን ወደ ቤተክርስቲያን አይገቡ። ይሄ የመርገም የኃጢአት ምልክት ሆኖ ሳይሆን ለቤተክርስቲያን ክብር ነው፣ ለስጋው ደግሞ ክብር። የክርስቶስ ደም በነጠበበት ቦታ የፍጡር ደም ስለማይነጥም ማለት ነው። ወንድ ልጅ ቢነስረው ጣቱ ቢቆረጥ እግሩ ቢደማ ወደ ቤተክርስቲያን አይገባም። ዲያቆን ቢሆንም አይቀድስም። ምክንያቱም የፍጡር ደም የክርስቶስ ደም በነጠበበት ቦታ ላይ መንጠብ ስለሌለበት፣ ስለ ኃጢአታቸው አይደለም፣ መርገም ስለሆነ አይደለም። በደም ጊዜ ደም በቤተ መቅደስ መንጠብ ስለሌለበት ይከለከላል፣ አይገቡም። ለቤተክርስቲያን ክብር ማለት ነው። ኦሪት ዘሌዋውያን ምዕራፍ 12 ፍትሐ ነገሥት አንቀጽ 6 እና ጉባኤ ኒቅያ 29 ላይ ይሄን ያስቀምጣል። እናንተ ግን ኦሪት ዘሌዋውያን ምዕራፍ 12ን ማየት በቂ ነው። ወንዶች በህልመ ሌሊት ጊዜ፣ ህልመ ሌሊት ዝኔት ማለት ነው፣ በሚመታን ጊዜ ወደ ቤተክርስቲያን በዛ ቀን መግባት አይቻልም። ሰውነታቸውን ታጥበው በማግስቱ እንዲገቡ የቤተክርስቲያን ስርዓት ያዘ። በማግስቱ ነው የሚገቡት ማለት ነው። እና ኦሪት ዘሌዋውያን መነሻው ማለት ነው ምዕራፍ 15 ከቁጥር 2 እስከ 18 ወንዶች ከዝኔት ውጪ ቅጽበታዊ የሆኑ ህመሞች ለምሳሌ ብስና፣ የሆድ መታወክ፣ የላጭ መዝረብረብ ይላል፣ የሚጠል የአረፋ መድፈቅ በዛ ወቅት ወደ ቤተክርስቲያን እንዲገቡ አይፈቀድላቸውም። ቅጽበት ስለሆነ ማለት ነው። በዛን ወቅትም ስጋው ደሙን እንዲያቀብሏቸው አይፈቀድም። እሱ ካለፈ በኋላ ወይ በማግስቱ ስጋው ደሙን እንዲቀበሉ ወደ ቤተክርስቲያን እንዲገቡ ስርዓተ ቤተክርስቲያን ያዛል። አሁን የመጨረሻው ከዚህ ከደጀ ሰላሙ፣ ደጀ ሰላም ማለት የቤተክርስቲያኑ መግቢያ ነው፣ ቅስቱ ማለት ነው። ብዙ ሰው ደጀ ሰላም የሚበላበት ይመስላል። ይሄኛው ነው ደጀ ሰላም፣ የሰላም ደጅ። ገና ስንገባ ተሳልመን የምንገባው ማለት ነው። አንድ ክርስቲያን አሁን በገጠር ደጀ ሰላሙ ብቻ አይደለም፣ መሳለሚያ የሚባል ቦታ አለ። ቤተክርስቲያኑ ከመንገድ ገባ ያለ ከሆነ መንገዱ ርቀት ስላለው ዋናውን መንገድ አቋርጠው መሄድ ስለማይችሉ ወደ ገበያ ወደ ተለያየ ቦታ ሲሄዱ እዛ ቦታ ላይ መስቀል ይተክሉና ድንጋይ ይኮለኩላሉ። ከዛ እዛ ጋር ይሳለማሉ፣ በቤተክርስቲያኑ አንጻር ማለት ነው። እንደውም ወደ ጉራጌ ሀገረ ስብከት የሰማሁት ሁሉም ሰው ድንጋይ እየያዘ ከመንገድ ላይ ያነሳና እዛ መስቀሉ ጋር ያስቀምጣል። ከዛ በኋላ ይሳለማል። ድንጋዩን የሚያስቀምጠው ለደጅህ አብቃኝ፣ ጧፍ፣ ዕጣን፣ ዘቢብ፣ ያቅሌን፣ መባ፣ ስጦታ ይዤ አምጥቼ እንዳስቀምጥ እርዳኝ ሲሉ ለምልክት ድንጋይ ያስቀምጣሉ። ድንጋይ ካጡ እንጨት ያስቀምጣሉ፣ እንደሰጡ እንዲቆጥርላቸው ማለት ነው። ያ ይሰበሰብና አንዳንድ ጊዜ ቤተ መቅደስ ይሰራበታል ማለት ነው። እና መሳለሚያ ይላሉ። እኛ የምንሳለመው እዚህ ደጀ ሰላሙ ላይ ከሱ ጀምሮ ውስጥ እስከምንገባ ድረስ ቢያንስ 9 ነገሮችን ማድረግ ይጠበቅብናል። አንዳንዱ ቅድም እንደነገርኳችሁ ዝም ብሎ ነው የሚገባው። አንዳንዱም ተቃቅፎ ነው የሚገባው። አንዳንዱም እየሮጠ ይገባል። የትም እኮ አናረገውም። አሁን ትምህርት ቤት አናረገውም፣ ቀበሌ ግቢ ውስጥ አናረገውም፣ መስሪያ ቤት አናረገውም። ቤተክርስቲያን ሲሆን ግን ምንም ሰይጣን ክፉ ነው።